ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቻናል እንግዲህ ስነ አእምሮና ከአእምሮ ጋር በተያያዙ ጉዳዮች የተለያዩ አይነት ርዕሰ ጉዳዮችን እያነሳን የምናወራበት የምንወያይበት ቻናል ነውና በእርግጠኝነት አንድ ቀን ስለምጠቅማችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ደግሞ ስለ አእምሮ ህመምና ከዛ ጋር በተያያዘ አንዳንድ ነገሮችን እያነሳን እንወያያለን እናወራለን። በዛሬ ቪዲዮአችን የአእምሮ ህመም ማለት ምን ማለት ነው? የአእምሮ ህመምስ እንዴትስ ይከሰታል? እንዴትስ የአእምሮ ህመምን ልንከላከል እንችላለን? የሚሉ ርዕሰ ጉዳዮች ላይ አጠር አድርገን እናወራ ይሆናል ማለት ነውና በቅድሚያ የአእምሮ ህመም ማለት ምን ማለት ነው ከመለው ስንነሳ ያንዳንዳችን የተለያዩ የሰውነት አካላችን ህመም እንደምገጥመውላ ለዚያ ደግሞ በተለያዩ ሆስፒታሎች ሊሆን ይችላል፣ ፕራይቬት ክሊኒኮች ሊሆን ይችላል እንሄዳለን፣ ምርመራ እናደርጋለን፣ ህክምና እናገኛለን፣ ክትትል እናደርጋለን። ከዚያ በሽታ እናገግማለን ወይም ይሻለናል ማለት ነው። እንደዚያውም ሁላ አእምሮአችንም የተለያዩ አይነት ህመሞች ያጋጥሙታል። ስለዚህ ምንድነው ለዚያ ህመም ስነ አእምሮ ተቋም ላይ በመሄድ ህክምናዎችን ማግኘት መቻል አለብን ማለት ነውና ብዙዎቻችን ሚስ የምናደርገው ምንድነው የተለያዩ አእምሮ ህመም ሲገጥመን ያንን ነገር ምንድነው ሴንስ አናደርገውም ማለት ነውና እንደማንኛውም ሜዲካል ህመም ልዩ አይነት ጊዜ ሰተን ቦታ ሰተን ወደ ህክምና ተቋም መሄድን አንፈልግም ማለት ነውና ምክንያቱም አዌርነሱ ብዙ የለንም እንደ ሀገራችን ማህበረሰብ ላይ ማለት ነውና ስለዚህ ምንድነው የአእምሮአችን የተለያዩ አይነት ክፍሎች አሉትና ከዚያ የተለያዩ አይነት ክፍሎች አንዱ ሲጎዳ አእምሮአችን እክል ገጥሟልና ስራውን በተገቢው መንገድ መስራት አይችልም ማለት ነውና እንደምታውቀው እንግዲህ አእምሮአችን ብዙ የሰውነት ኦርጋኖቻችንን ሊድ የሚያደርገው የሚመራ ትዕዛዝን የሚሰጥ ኦርጋኖቻችን የተለያዩ አይነት ስራዎችን እንዲሰሩ የሚያዘው ምንድነው አእምሮአችን ነው ማለት ነውና ከዛ አእምሮ ፓርት አንዱ ሲጎዳ ያ ስራ ምንድነው ይስተጓጎላል ማለት ነው። በዚያም ደግሞ የተለያዩ አይነት ሜዲካል ህመሞች ሊገጥሙ ይችላሉ ማለት ነውና ስለዚህ የአእምሮ ህመም ማለት ምንድነው እንደማንኛውም ህመም ነው። በጊዜ ህክምና ተቋም ሄደን ክትትል ካደረገን ሊሻለን የሚችል ሊድን የሚችል አይነት ህመም ነውና ስለዚህ ብዙዎቻችን ምንድነው የተሳሳተ አመለካከት ይኖረናል። የአእምሮ ህመም ያለው ሰው አይሻለውም አይድነውም፣ ከተለያየ ከስፒሪት ጋር እናያይዟለን፣ ከባህል ጋር እናያይዟለን፣ ከሃይማኖት ጋር እናያይዛለን። ይህ የተሳሳተ አመለካከት ነውና የአእምሮ ህመም እንደማንኛውም ህመም ጊዜ ህክምናውን ካገኘ ክትትል ከተደረገበት ሊድን የሚችል አይነት ህመም ነውና ስለዚህ ያንን ነገር አንደርስታንድ በምናደርግበት ጊዜ ወደ ስነ አእምሮ ተቋም በመሄድ የተለያየ ምክር አገልግሎቶችን እና የተለያየ ህክምናዎችን ማግኘት እንችላለን ማለት ነውና ደግሞ ወደ ቀጣዩ ስንሄድ ምንድነው የአእምሮ ህመም እንዴት ሊመጣ ይችላል፣ እንዴትስ ሊከሰት ይችላል የሚለውን ስናይ ባጭሩ የአእምሮ ህመም በተለያየ አይነት መንገዶች ሊመጣ ይችላል። በጄኔቲክ ሊመጣ ይችላል፣ በባዮሎጂካል ደግሞ በተፈጥሮ ሊመጣ ይችላል። ሌላ ደግሞ በተለያየ አይነት ትራውማዎች ጭንቅላት አካባቢ በሚደርስ አደጋ የተለያዩ ፎሊንግ ሊሆን ይችላል፣ በመውደቅ ምናምን ጭንቅላት ላይ አደጋ ሲደርስ በዚያ ሊመጣ ይችላል። ሌላ ደግሞ ምንድነው ስቲሙላንት ሳብስታንሶችን ለረጅም ጊዜ መውሰድ። ስለዚህ እነዚህ አይነት ነገሮችን ከማድረግ መታቀብ መቻል አለብን ማለት ነውና ለወደፊት በጣም ከፍተኛ በሆነ የማንወጣው ችግር ውስጥ ሊከተን ይችላልና ስለዚህ ለአእምሮአችን እንክብካቤ ማድረግ አለብን። የአንዳንዳችን የሆነ የጤና እክል ሲገጥመን እንደምንጨናነቅ ሆስፒታል ለምርመራ እንደምንሄዱላ አእምሮአችን ላይ የሆነ እክል በሚገጥመን ሰዓት ያንን ነገር አንደርስታንድ በምናደርግበት ጊዜ ስነ አእምሮ ተቋም በመሄድ የስነ ልቦና ምክር አገልግሎቶችን ማግኘት የተለያየ ስነ አእምሮ ባለሙያዎችን በማማከር ከወዲሁ የከፋ ደረጃ ላይ ሳይደርስ ያንን ነገር መግታት መቻል አለብን ማለት ነውና ሁላችንም ባለንበት አካባቢ ላይ ይህንን ነገር አዌርነስ በመስጠት ስለ አእምሮ ህመም ያመጡ ምክንያቶች ምንድናቸው የሚለውን ለማህበረሰቡ ግንዛቤ ማስጨበጥ መቻል አለብን ማለት ነው። ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደፊትም ሰፋ ባለ ርዕሰ ጉዳዮች ላይ የመጣን የምናወራበት ስለሆነ ማለት ነውና